ፓይሬትስ ኦፍ ካሪቢያን የሚለው ፊልም ላይ የምታውቁት እጅ ማለት ነው። ያ ሁክ ነገሩ አለ አይደለም? እሱ አንጉላችሁ ጋር የት ጋር እንዳለ ላሳያችሁ ነው ዛሬ የመጣሁት። እና የሚገርመው ነገር ይሄ ክፍል የሚቆጣጠረው እጅን ነው፣ የእጅን እንቅስቃሴ ነው የሚቆጣጠረው። እና ቪዲዮ ላይ ሲቲ ስካን ኤምአርአይ ሳላሳያችሁ አትሄዱም አይደል? ላሳያችሁ። ያው እንግዲህ እዚህ ጋር የምታዩት ክፍል ማለት ነው። ኖርማሊ ይህንን የመጀመሪያ አካባቢ ያጠኑት ሰዎች እንግዲህ ሲያዩት ያንን ሁክ ይመስላል፣ ሲግሞይድ ሁክ ብለው ነው የሰየሙት። ከዛ በተጨማሪ ሌሎች ሰዎችም ሲያዩት ደግሞ አይ ኦሜጋ ሌተሩን ነው የሚመስለው፣ የግሪክ ሌተሩ ኦሜጋ አለ አይደለም፣ እሱን ነው የሚመስለውም ብለው ነበር። ሌሎች ሰዎች ተነስተው ደግሞ አይ ይሄ ነገር ሃንድ ኦፍ ሳይን ነው የሚመስለው ነገር ብለው እነዚህ ሶስቱንም ስሞች ሰጥተውታል። እጅ የምታዩት ክፍል እንግዲህ በዋነኝነት የምትቆጣጠረው የእጃችሁን እንቅስቃሴ ነው። እንደዛ አይባልም እንጂ አሁን የሆነ ሰው እጅ ፓራላይዝ ማድረግ የምትፈልጉ ከሆነ ይሄንን ክፍል ነው ማለት ነው አታክ ማድረግ ያለባችሁ። አታድርጉ። ግን ለምሳሌ ስትሮክ፣ የጭንቅላት ላይ ጉዳት፣ እጢ፣ ማንኛውም ነገር እትችኛው የአንጎል ክፍል ላይ ሲፈጠር እንግዲህ የእጅን ፓራላይዝድ መሆን ያመጣል ማለት ነው። እና እቺ ቦታ እንግዲህ ያው ሁክ ነው የምትባለው። ይሄንን ሁክ ይመስላል ስታዩት ሼፑ። ኖርማሊ እስቲ የዛኛውን ሳይድ ላሳያችሁ። ኢማጅን እያደረግነው ነው ወይስ የምርም ሁክ ይመስላል?